በጋዮ ፓስቸራሊስት ኢኒሼቲቭ የልማት ድርጅት አስተባባሪነት እየተከናወነ ያለውን የሥራ እንቅስቃሴ ስንቃኝ የምናገኘው በውሃ አጠቃቀም ላይ የተሰራውን ሥራ ነው። ስራዎቹ እኛ የሰራነው መጀመሪያ ስልት ሞልቶ ነበር። ይሄን ፖንድ ውስጥ ስልቱን አወጣነው። ካወጣን በኋላ ብዙ ዝናብ ነበር እዚህ አካባቢ። ከዘነበ በኋላ ይሄን ዳሙን ውሃ እንዳይፈስ አድርጎ እንደዛ ነው የተሰራው ስራ። እዚህ አካባቢ የተሰራው ይሄ ነው። ሌላ ደግሞ የተሰራው ስራ ህዝቡን አካባቢ ውሃ አጠቃቀሙ ላይ ሰብሰባ አድርገን ከብቶቹ እንዳይገባበት የራሳቸው ህግ አላቸው። ትራዲሽናል ሩል አላቸው። ሩሉን ስትሬንግ አድርገን እንዲጠቀም አድርገን አሁን እንዲህ አይነት የሚታየው ነገር ከብቶች በዚህ ነው የሚጠጣው። ራፋዲና አድርገው ኢልሜንት ያጉያዙ ነው ጃሃደ ይህ ውሃ ባይኖር ለፍለጋ ጥላ ያለበት መኖሪያችንን ጥለን ልጆችም የሚማሩበትን ለቀው ለመሄድ እንገደዳለን። ለውሃ ጥምም እየተዳረግን ከብቶቻችንን በመንገድ ላይ ያልቁብናል። በሴቶች የአደጋ ስጋት ቅነሳ ፕሮጀክት የሚሰሩት የተመረጡ ስራዎች በማንኛውም አደጋ እንዳይደናቀፉም ሆነ ህብረተሰቡ እንዳይጎዳ ለማድረግ የቅድሚያ ጥንቃቄ ስራዎች መስራትን የሚያሳስብ የኮንቲንጀንሲ ፕላን አለ። ይሄን እየሰራን ይሄን ልማት እየሰራን ድርቅ ኃይለኛ ድርቅ መጥቶ ቢያጠቃ ምን ያህል ሰው በራሱ ኃይል ይቋቋማል? ምን ያህል ሰው ዘመድ አለው ዘመዱ ልኮለት ሊቋቋም ይችላል? ምን ያህል ሰው ደግሞ ምንም ነገር የለውም ተብሎ ታሳቢ ተደርጎ ለነዛ ሰዎች ምን በቦታ መቀመጥ አለበት? የመድኃኒት እርዳታ ሊሆን ይችላል፣ የምግብ እርዳታ ሊሆን ይችላል፣ ዋቴቨር እነዚህ ነገሮች ትምህርት ቤቶች እንዴት ሊጠቁ ይችላሉ? እነሱን ተማሪዎችን እንዴት አድርገን ትምህርታቸውን ሳያቋርጡ ልናስቀጥል እንችላለን? ይሄ ሁሉ ታሳቢ ተደርጎ ፕላን ተደርጎ ለዛ የሚቀመጥ በጀት ማለት ነው ሳይነካ። የዚህ የቅድመ ጥንቃቄ እቅድ አለመኖር እንደ አንድ እክል ወይም ቻሌንጅ ተደርጎ ሊወሰድ ይችላል። በአፋር ዳይሌና ጌራሮ ተከስቶ የነበረው ያልተጠበቀ የጎርፍ አደጋን እንደ ምሳሌነት እናንሳ። በወርሃ ነሐሴ 2002 ዓመተ ምህረት ነበር የአዋሽ ወንዝ ጠግቦ ለመስኖ ያበጃጁት ግድባቸውን በመጣስ ጥፋቱን ያደረሰባቸው። ሶም ማለት እንደ ንብረት ጋር ነው። ሶም ነው። በፊት እርሻ ነበረኝ፣ ከብት ነበረኝ፣ ሳሩ ነበረኝ፣ ገመድ ነበረኝ። ገመድ ደግሞ ይህንን ዛፍ አንተ የምታየው ዛፍ ነበር የሚበላው። አፈረስ ንብረት አስከረ። በጎርፉ ሳቢያ በርካቶች የፈራረሱባቸውን ጎጆአቸውን እየጣሉ ተሰደዋል። ለመሰደድ እንኳን አቅም ያጡት እንደ ደኒሳ ያሉት ብቻ ከነስጋታቸው በፈራረሱ መንደራቸው መሃል የተሰበረ ልባቸውን እያስታመሙ መጪውን በመናፈቅ ቀርተዋል። ትላንት እዚህ ቦታ ልጆቻቸው ይማሩ ነበር። ትላንት እዚህ ቦታ ልጆቻቸው ይጫወቱ ነበር። እዚህ ቦታ እዚህች ቤት ትላንት የማህበረሰብ መሪ የአደጋ ስጋት ቅነሳ ኮሚቴ አባላት ተሰብስበው በሴቶች የአደጋ ስጋት ቅነሳ ፕሮጀክትና በጋራ ችግሮቻቸው ላይ ይመክሩ ነበር። እዚህ ቦታ የመስኖ እርሻም ተጀምሮ ነበር። መፋቂያውን ከአፉ ጊሌውን ከጎኑ ሽጦ ደመና እየተከተለ ከብቶቹን አሰልፎ ሲሰደድ ለኖረ ህዝብ የመስኖ እርሻ መጀመር ማለት ታላቅ ረፍትና የሰከነ ህይወት ጅማሮ ማለት ነው። ለዚህ ደግሞ በሌሎቹ የአፋር ቀበሌዎች በሰፖርት ፎር ሰስቴይነብል ዴቨሎፕመንት አስተባባሪነት የተሰሩት የመስኖ እርሻዎች ምስክር ናቸው። ዓለም አቀፍ የገጠር ልማት ተቋም አጋር ድርጅቶቹ የሚያደርጉትን የሥራ እንቅስቃሴ በቅርብ ሆኖ ይከታተላል። ይኸውም ስለሰሩት ሥራ ወቅታዊ ሪፖርት እንዲያቀርቡለት በማድረግ እንዲሁም የተለያዩ የግምገማና የቁጥጥር ዘዴዎችን በተግባር ላይ በማዋል ነው። ከጥቅምት 14 እስከ 21 2003 ዓመተ ምህረት 7 አጋር ድርጅቶቹ በተገኙበት የመጀመሪያውን የሥራ አፈጻጸምን ለመገምገም የሚደረግ ስብሰባ አካሂዷል። ከዚህ በተጨማሪ የመስክ ጉብኝት በማዘጋጀት አጋር ድርጅቶቹ በአደጋ ስጋት ቅነሳ ላይ ከሚሰሩ አጋር ድርጅቶች ጋር የልምድ ልውውጥ እንዲያደርጉ ሁኔታዎችን አመቻችቷል። ከጥቅምት 17 እስከ 21 2003 ዓመተ ምህረት በድሬዳዋ ከተማ በኢየሩሳሌም ሕፃናትና ማህበረሰብ ልማት ድርጅት አስተባባሪነት በአደጋ ስጋት ቅነሳ ላይ የተሰሩና እየተሰሩ ያሉ ስራዎችን እንዲጎበኙ አድርጓል። ዓለም አቀፍ የገጠር ልማት ተቋም ሴቶች በአደጋ ስጋት ቅነሳ የሚኖራቸውን ድርሻና
የሚያበረክቱትን አስተዋጽኦ በተለያዩ የመገናኛ ዘዴዎች ይፋ በማውጣትና በፖስተሮች ላይ አሳትሞ የማሰራጨት ተግባራትን አከናውኗል። በተጨማሪ የአደጋን ስጋት በተመለከተ በሬዲዮ የቀጥታ ስርጭት አማካይነት የሬዲዮ ውይይት አዘጋጅቷል። ምንድናቸው ዋና የአደጋ ስጋቶች በአገሪቱ ውስጥ ያሉት? ጉልሆቹ ፕራዮሪታይዝ የሚደረጉ ወይም ቅድሚያ የሚሰጣቸው ሴቶኞቹ ናቸው። በዚህ አደጋ ስጋት ላይ የሴቶችና የህፃናት ተጋላጭነት ምን ያህል ነው? ለምንድን ነው ተጋላጭ የሆኑት? አካባቢያዊ የሆኑ መፍትሄዎች ምንድናቸው? እነዛ መፍትሄዎች ላይ ተመርኩዘን ደግሞ አደጋውን ስጋት እንዴት ልንቀንስ እንችላለን? የሴቶቹን ተጋላጭነት እንዴት ልንቀንስ እንችላለን? የሚል ሰፋ ያለ ውይይት የሚካሄድበት ፕሮግራም ነው። ይሄንን ከሬዲዮ ፋና ጋር ስምምነቱን ጨርሰናል። የስራው እየሄደ ነው ያለው። የሴቶች የአደጋ ስጋት ቅነሳ ፕሮጀክት ገና ከመሰረቱ ከፕሮጀክት ቀረጻና ፈንድ ከማፈላለግ ጀምሮ ለዛሬው እድገቱ እንዲበቃ በማድረግ ረገድ እንደነ ዶክተር አይዛክ ያሉት ጠንካራ የዓለም አቀፍ የገጠር ልማት ተቋም ክንዶች የተጫወቱት ሚና ከፍተኛ ነው። በተጨማሪም አጋር ድርጅቶቹ ከባለድርሻ አካላት ጋር የፈጠሩት መልካም ግንኙነት ለፕሮጀክቱ ቀጣይነትና አስተማማኝነት ዋስትና ነው። መሬቱን በመንግስት ደረጃ በቀበሌ መዋቅር ደረጃ ነው እንዲሰጣቸው። እዛ ብቻ ሳይሆን ብዙ ቦታ ለሴቶች መሬት ተሰጥቶ እየተሰራ ነው ያለው። መንግስት የሞራልም ይሁን የመሬትም ይሁን አንዳንድ ችግረኛ ለሆኑ ሴቶች ከብድር አንዳንድ ሁኔታዎች ያመቻቹላቸዋል። በመንግስትም በኩል በጣም ከፍተኛ የሆነ ድጋፍ ነው ያለው በዚህ መልኩ ማለት ነው። ዓለም አቀፍ የገጠር ልማት ተቋም የሴቶች የአደጋ ስጋት ቅነሳ ፕሮጀክትን ጨምሮ ለሚያከናውናቸው ዘርፈ ብዙ የልማት ተግባራት ከጎኑ ባለመለየት እገዛ የሚያደርጉለት አካላት እንዳሉ ይታወቃል። የኛ አጋሮች የኛ ስትራቴጂክ አጋሮች ናቸው የምንላቸው አጋሮቻችን አንደኛ አቅም ግንባታ በልማት ስራ ውስጥ ቁልፍ መሆኑን የሚያምኑ እና ለዚህም ድጋፍ የሚያደርጉልን ናቸው። ሁለተኛ አቀራረባችን ትንሽ ለየት ይላል። ይሄን ለየት ያለ አቀራረብ በርግጥም ይጠቅማል ብለው የሚያምኑ ናቸው። ዶክመንት ስናደርግ ለየት ባለ ሁኔታ ነው እኛ ዶክመንት የምናደርገው። ይህንን ገንዘብ ድጋፍ የሚሰጡ እነዚህ አጋሮቻችን ናቸው እና ሳይጠቀሱ ማለፍ የሌለባቸው አሉ። ለምሳሌ እዚህ ሀገር የሚገኘው የኪንግደም ኦፍ የኔዘርላንድስ ኤምባሲ አሁን ይህን ፕሮጀክት እንግዲህ ይህንን የWDRRን ብቻ ሳይሆን ቀደም ብዬ የጠቀስኩትን በዚህ በሴቶችን ለአመራርና ለብቃት የማብቃት የተመለከተ ስራ ላይ የሰራነው ስራ ከ10 ዓመት በላይ ሰፖርት ያደረገ ድርጅት ነው። አሁንም ሰፖርት እያደረገ ነው እና መቼስ እንዲህ አይነት አጋጣሚ ሲፈጠር ማመስገን አግባብ ነውና ማመስገን ያስፈልጋል። የአየርላንድ ኤምባሲ ይሄን በተመለከተ ሰፊ ድጋፍ አድርጓል። ሌሎችም አሉ እንዳልኩት በትምህርቱ ዙሪያ ድጋፍ የሚያደርጉልን ድርጅቶች አሉ። ገበሬዎችን አቅም ለማብቃት በምንሰራው አቅም ግንባታ ስራ ላይ ድጋፍ የሚያደርጉልን ድርጅቶች አሉ። ብዙ ሊሆኑ ይችላሉ፣ ግን በዚህ ረገድ የኔዘርላንድስ ኤምባሲን ማመስገን አስፈላጊ ይመስለኛል። የተለያዩ የተፈጥሮና ሰው ሰራሽ አደጋዎች እየተረባረቡ ዜጎቿን የድህነት ማቅ ሲያልብሱባት ለኖረች ሀገር ማቋን ቀዳዶ ለመጣል ሁለት አፍ ያለው የተሳለ ሰይፍ ሆኖ የሚመዘዝ የኛ ሊባል የሚችል ፕሮጀክት ደግሞ ደጋግሞ ሊኖራት ይገባል። ብዙዎቹ እንደሚሉትና እንደሚስማሙበት የትችላላቸውን እምነትና ሞራል ፈጥረውብን የማስገሪያውን ብልሃት የሚያስተምሩን እንደ ዓለም አቀፍ የገጠር ልማት ተቋም ያሉ ቀኝ እጆች ለዘላቂ የለውጥ ሩጫችን ግብአት ዛሬም ነገም ያስፈልጉናል። ለዚህ ነው ሴቶችን በግንባር ቀደምትነት ተዋናይ አድርጎ የተነሳው የሴቶች የአደጋ ስጋት ቅነሳ ፕሮጀክትና የምንጮቹ ባለቤቶች በመንግስትም በተጠቃሚዎቹም በሁሉም አንደበቶች ሲወደሱ የሚታየው። ጋላቶማ